እግዚአብሔር ይባርካችሁ ይጠብቃችሁ። የተከበሩ መላከ ፀሐይ ተስፋ ማርያም የዚህ ታላቅ ደብር አስተዳዳሪ፣ እንዲሁም ቅድም በፕሮግራም መሪው ስማችሁ የተጠራችሁ ሊቃውንተ ቤተክርስቲያን፣ በደመ ክርስቶስ የከበራችሁ የዳናችሁ ሕይወት የተከፈለላችሁ ምእመናን፣ በእውነት ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ጸሎታችሁን ይቀበልልን፣ ያሰባችሁትን ሁሉ እንዲያስፈጽማችሁ ጌታ አምላክ ፈቃዱ ይሁንልን። እንግዲህ መምህር በሚገባ አስተምረውናል። እንደውም ከበቂ በላይ ነው። የዓመት ስንቅ የዓመት ምግብ ነው። ዛሬ ዘንሄርና ላስተማሩ መምህር ቃለ ሕይወት ያሰማልን። በእውነት ቤተክርስቲያናችን የእግዚአብሔርን ቃል ለሚያስተምሩ ሰዎች ቦታ ብትሰጥ፣ እንክብካቤ ብታደርግ መልካም ነው። እውነት ነው። አገልጋይ ከሌለ ተገልጋይ ጥቅም አያገኝምና ለአገልጋዮች ለሊቃውንት በማህሌቱ በሰዓታቱ በቅዳሴው እንዲሁም በስብከተ ወንጌሉ ለሚያስተምሩ እግዚአብሔር እድሜ ጤና ይስጥልን። እንግዲህ መዳን በማንም በሌላ የለም፣ የምንድነው በእርሱ ነው በሚል የመጨረሻ ቃል እውነተኛውን ቃል ገልጸዋል። እሱን እንሰብካለን ነው። እሱን እንሰብካለን፣ ስለሱ እንናገራለን፣ እንመሰክራለን። እሱ ይገለጣል፣ ይመጣል፣ ሰው ሁሉ የሚያድን የእግዚአብሔር ቃል ይገለጣል ተብሎ እንደተነገረ ዛሬ ጌታ እንደሚገለጥ እንደሚመጣ ዋዜማውን ነው የተማርነው። ከሚቀጥሉት 2-3 ሳምንት በኋላ ጌታ ተወለደ ብለን የምስራቹን እናገራለን። ለዚያ ለእውነተኛው ለዳንበት ዕለት በዋዜማው ቅዱስ ያሬድ ይገልጻል። ራእይ ነው እያየ በትንቢት መልክ ነው የሚናገረው። የራእይ ትንቢት የሚባለው ነገር ላለፈ ጊዜም ለአሁን ጊዜም ለሚቀጥለው ነው፣ አይወሰንም። የጌታ ቃል ወሰን ያለፈ ጊዜ አይባልም፣ የአሁን ጊዜ አይባልም፣ ለሚመጣውም ያለው ሁሉም ነው የሚሆነው። ስለዚህ ቅዱስ ያሬድ ዘበመስቀሉ ተቀነወ ብሎ በመስቀል ላይ ተቸንክሮ እንዳየው ትንቢት ነው የተናገረው። ወነቢያት ተሰበከ፣ በነቢያት ሲሰበክ የኖረው በነቢያት ሲሰበክ የነበረው አገላለጡ አመጣጡ እጹብ ድንቅ ነው ይላል። መላእክት ወሊቃነ መላእክት ሰብህዎ፣ መላእክትም ሊቃነ መላእክት ሁሉ ያመሰግኑታል። ኪያሁን ሰብክ መድህነ፣ እኛም መድኃኒታችን እርሱን እንሰብካለን። ዛሬ የዳንበት ቀን የታወጀበት ጊዜ ነው። ያሬድ በዛሬው ዕለት ይህን ተናግሯል። በሚቀጥለው ደግሞ ብርሃን ዘመጻ ውስተ ዓለም፣ እውነተኛው ብርሃን ወደ ዓለም መጣ ብሎ አሁንም በራእይ ያየውን ይገልጣል። በሦስተኛው ደግሞ እውነተኛው ቸር ጠባቂ እረኛችን ይኸው እሱን ተከተሉት የሚል ትንቢት ይሰጣል። እና እነዚህ ሦስቱ እሁዶች በዚህ መልኩ የጌታን መወለድ የምስራቹን የምንሰብክበትና የምንናገርበት ወቅት ነው። ዘመነ ስብከት ይባላል።
ጌታ ሲገለጥ መምህርም እንደተናገሩት ሁላችሁም እንደምታውቁ ባልባሌ ቦታ ነው። እንደውም ናትናኤልን ግራ እንዳጋባው መጽሐፍ ቅዱስ ይናገራል። ፊልጶስ የሚባል ጓደኛው ናትናኤል ሆይ ሙሴ በሕግ ነቢያት በትንቢት የተናገሩለትን የጻፉለትን እንዲሁም ባለቅኔው ዳዊት በቅኔው የተናገረለትን የናዝሬቱን ኢየሱስን አግኝተነዋል። የሚያስገርም የሚደንቅ ነገር ነው። ናትናኤል ይህን መቀበል አልቻለም። ምክንያቱም አይመጣጠንም ነው። በእውነት ከናዝሬት ቦኑት ካል ናዝሬት ይጻሕር ብእሲ በእውነት ናዝሬት የምትባል በረሃ እንደዚህ ያለ ሙሴ የተናገረለት ነቢያት የተነበዩለት ዳዊት የተቀኘለት ሰው ይገኛል? ናዝሬት ስሟ የማይታወቅ ነቢያት አንድ ቀን እንኳን ያልተናገሩላት በብሉይ ኪዳን ስሙ ያልተጻፈ ቆላማ ቦታ ናት። የኛ ጌታ ግን ቦታ አይመርጥም። አመጣጡ እጹብ ነው፣ ድንቅ ነው። እኛ ኃጢአተኞች ነን ብለን እናስባለን። እኛ የተናቅን ነን ብለን እናስባለን። የኛ ጌታ አምላክ ግን ከተናቁት ጋር ተስፋ ከሌላቸው መካከል ይገኛል። ፊልጶስ ናትናኤልን ለማስረዳት ቃል ያጥረዋል። ለማብራራት አልቻለም። ና መጥተህ ና መጥተህ ማየት ሁሉን ያረጋግጣል። የስሜት ሕዋሳት የሚባሉትን 60% የምናረጋግጠው በማየት ነው። ና መጥተህ አንተን የማስረዳበት ቃል የለኝም ነው። ስለዚህ ምዕመናን ማየትን የመሰለ ማረጋገጫ ነገር የለም። በቤተ ክርስቲያን ብዙ አሉባልታ ይወራል፣ ግን መጥቶ ማየት ነው። በወሬ አንፈታም፣ በወሬ ወደኋላ አንል። መጥተን አዳኛችን ማየት ማረጋገጥ እንደ ናትናኤል ከኛ ይጠበቃል። ስለዚህ ናትናኤል ከፊልጶስ ጋር ወደ ጌታ እየሄደ እያለ ለማየት ከሩቅ ቦታ አይቶ ጌታ ነዋ ዘበአማን እስራኤላዊ ዘአልቦ ጽልሁት ውስተ ልቡ፣ እነሆ እውነተኛ እስራኤላዊ ክፋት ተንኮል በልቡ የሌለበት ይሄው አለ። ጌታ እግዚአብሔር ይመስክርላችሁ። ሁላችሁንም ለናትናኤል እንደመሰከረ ክፋት የሌለባቸው እውነተኛ ክርስቲያኖች እነሆ በዚህ አጥረ ግቢ ይላችኋል ጌታ። በመልአኩ በቅዱስ ሚካኤል ስም የተሰበሰባችሁ ቅድም መምህር እንዳስተማሩት ጻድቁ አባ ሳሙኤል በሚታሰቡበት በረፍታቸው ቀን መልአኩ ቅዱስ ሚካኤል በየወሩ በሚታሰቡበት ቀን እነሆ ኃጢአት ተንኮል የሌለባቸው ክርስቲያኖች ዛሬ አሉ ብሎ ጌታ መስክሮላችኋልና ይህን የመሰከርላችሁ ጌታ ስሙ የተመሰገነ ይሁን። በእልልታ እግዚአብሔርን ነዋ ዘበአማን እስራኤላዊ ዘአልቦ ጽልሁት፣ እውነተኛ እስራኤላዊ እውነተኛ ክርስቲያን በልቡ ክፋት ተንኮል የለበት ቅን ልብ ያለው ሰው ይኸው። ያን ጊዜ ናትናኤል ከየት ታገኛለህ? ከየት ታገኛለህ? ክፋተኛ ልሁን? ተንኮለኛ ልሁን? ጻድቅ ልሁን? የት ታገኛለህ ነው ነገሩ። ደግ ሰው ነበር ናትናኤል፣ የዋህ ነው። ደግነት መልካም ነው። ይህ ሲናገር ጌታ ምንድን ነው ያለው? ፊልጶስ ሳይጠራ አለት ነው። ፊልጶስ ሳይጠራ ገና
እንደውም ከበለስ ስር ሳለ አየው። እዚያ በለስ ዛፍ ስር ምን እንደሰራ እግዚአብሔር ብቻ ነው የሚያውቀው። ብዙ ሀሳብ ብዙ ትንታኔ ሰጥተዋል ሊቃውንቶቻችን። ያም ሆነ ያ ናትናኤልና ጌታ ይተዋወቃል። እንግዲህ ናትናኤል እጁን ሰጠ። መጀመሪያ መምህር ይላል። መምህር የተከበረ ነው። የሰውን አእምሮ ከድንቁርና ወደ እውቀት የሚያሸጋግር የሰውን አእምሮ ስለት የሚያደርግ መምህር የተከበረ ነው። ያው ደግሞ የቤተ ክርስቲያን መምህራን ቃለ እግዚአብሔር የሚያስተምሩ ቃለ እግዚአብሔርን ለሕዝብ የሚያደርሱ መምህራን የተከበሩ ናቸው። ጌታ መምህር ተብሏል። ማርታና ማርያም ወንድማቸው ሲሞት እነሆ መምህሩ መጥቷል ይጠራሻል የሚል ቃል ተናግራለች። ሌሎችም ሐዋርያት እንደዚሁ። ይሄ ብቻ አይደለም፣ አንተ የእግዚአብሔር ልጅ ነህ፣ በእውነት የእግዚአብሔር ልጅ ነህ አለ። ማን ነው? ናትናኤል። ይሄ ብቻ አይደለም፣ አንተ የእስራኤል ንጉሥ ነህ። በእውነት እግዚአብሔር የተመሰገነ መምህር፣ የእግዚአብሔር ልጅ፣ የእስራኤል ንጉሥ ተባለ። ማነው ይህን የመሰከረ? ናትናኤል። ግራ ገብቶት የነበረ ናትናኤል ከናዝሬት እንደዚህ ያለ ደግ ሰው አይገኝም ብሎ ግራ ተጋብቶ የነበረ፣ አሁን ግን ሲገለጥለትና ጌታ ሲያቀርበው ለዘ መጽሐቢ እያወጣው አፋ ወደ እኔ መጣው ወደ ውጭ አላወጣውም ይላል። ዛሬ እናንተ በጌታ እቅፍ ናችሁ፣ ቀርባችሁታል። እናንተ እንድትርቁ አይወድም ጌታ። በበለጠ እንድትቀርቡት ከሱ ጋር እንድትጣበቁ ጌታ ፈቃዱ ነው። ናትናኤልን እንደዚህ ነው ያደረገው። እነሆ ከበለስ ስር አየው ስላልኩህ አመንክን? በዚህ አታድንቅ ነው። ገና ሰማይ ሲከፈት ታያለህ፣ መላእክት ሲወጡ ሲወርዱ ታያለህ። በሰው ልጅ ላይ ሰማይ ይሰበራል ይቀደዳል አይደለም፣ ምስጢራት ይከፈቱልሃል፣ ምስጢራት ይከፈታሉ። ያላወቅከውን ታውቃለህ፣ ይበራልሃል። እስካሁን በስጋ መንገድ ትሄድ ነበር፣ ካሁን በኋላ ግን በመንፈስ ነው የምትሄደው። አሁን ዜግነት ሰማያዊ ነው፣ ጓደኝነት ደግሞ ከመላእክት ጋር ነው። መላእክት ወሰብአዱ ማህበሮሙ፣ መላእክትና ሰዎች አንድ ማህበር ሆኑ ተብሎ እንደተነገረ በዚህ መልኩ ዛሬ ናትናኤል ተጠርቷል፣ መስክሯል። ሙሴ በሕግ ነቢያት በትንቢት ባለቅኔው በቅኔ የተናገረለት ጌታ ተገልጧል። ለፊልጶስ ለናትናኤል ታይቷል። ዛሬ በዚህ ሰዓት በተመስጦ በመንፈሳዊነት ቁማችሁ ጊዜያችሁን መስዋዕት አድርጋችሁ ለጌታ የሰጣችሁ እንደው ተገልጦላችኋልና እንኳን ደስ አላችሁ። ይህን ጌታ እንሰብካለን። ሐዋርያው አተኩሮ የተናገረው ይህን ጌታ እንሰብካለን፣ ስለሱ እንመሰክራለን። መቼም ቢሆን አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ቀደም ሲል በአባቶቻችን በተለያየ መንገድ ሲናገረን ኖረ። አሁን ግን ወራሽ በሆነው በልጁ በክርስቶስ በመጨረሻው ዘመን ለእኛ ተናገረን ብሎ ሐዋርያው ይደመድማልና ዛሬ እኛን ተናግሮናል፣ አስተምሮናል፣ ግኖ አነቃቅቶናልና ይህን ያደረገ ጌታ ስሙ የተመሰገነ። እንግዲህ ከኛ የሚጠበቀው ምዕመናን እንድንጸልይ ነው። መምህር መጨረሻ ላይ ያስቀመጠው ቃል ለጸሎት እንድንተጋ
ሁሉ ነገር የሚሆነው በጸሎት ነው። ተነግሯል። ብዙ የዘመሩ ብዙ ያመሰጠሩ ጠፍተዋል አይተናል። ብዙ የጻፉ የተናገሩ ይጠፋል። ብዙ የጸለዩ ሲጠፉ አልታየም። ቁመን የምንኖረው በጸሎታችን ስለሆነ እንድንጸልይ እስከ መቼ? እስከ አመ ይስሐለነ እስኪምረን ድረስ ላለው እስኪምረን ድረስ ምን ይደረግ? ከማሁ አዕይንቲነ ሀበ እግዚአብሔር አምላክነ ዓይኖቻችንን ወደ አምላካችን ወደ እግዚአብሔር እናንሳ። እስከ መቼ? እስኪምረን ጨርሶ እስኪምረን ምድራችን ጸጥ እስከምትል ድረስ ሰላም እስኪሰፍን ድረስ ምድሪቱ እስከምትፈወስ ድረስ ወጥተን በሰላም እስከምንገባ ድረስ ከአንዱ ወደ አንዱ በነፃነት እስከምንጓዝበት ቀን ድረስ ተግተን እንድንጸልይ ነቢዩ ዳዊት ይናገራል። ይህን ለማድረግ ለመፈጸም ደግሞ የእኛ ጌታ ታማኝ ነው፣ እውነተኛ ነው። ይፈጽመዋል፣ ያደርገዋል። የሚያቀተው የሚሸግረው ነገር የለም። ኢኮነኬ መንክር ለነዳቂ ላል ቅዱስ ያሬድ በልጎ ለማህደረ ቤቶ ሀበዘ ሐነጸ አንድ ሐናጺ በሰራው ግንድ ቤት ገብቶ የማደር የመውጣት መብት አለው። እኛንም ደግሞ የሰራን እጆቹ ስለሆኑ እኛ የእሱ ስራ ስለሆነ እሱ ስለሰራን ስራዎቹን በእንክብካቤ በታማኝነት ከመከራ ከክፋት ሰውሮ የመጨረሻ ልጆቹ ሊያደርገን የታመነ ጌታ አምላክ ስለሆነ አሁንም እንደ እምነታችን እንደሚያስፈልገን እኛ እንደምንፈልገው ሳይሆን የሚያስፈልገንን ሁሉ እንዲያሟላልን ጌታ አምላክ ፈቃድ ይሁንልን። ያስተማረን የመከረን ጌታ ስሙ የተመሰገነ ይሁን። ይህን ቦታ ያክብርልን። በነገራችን ላይ እኛ ከ24-25 ዓመት በላይ በስደት ሀገር ኑረን የኢትዮጵያን ምድር ስንረግጥ መጀመሪያ የረገጥኩ ይህን ቦታ ነው። እንግዲህ የምታውቁኝ ሰው ካላችሁ አላውቅም፣ ታውቁኛላችሁ እርግጠኛ ነኝ። የመጀመሪያ ጊዜ የቀደስኩኝ የመጀመሪያ ጊዜ ያገለገልኩ እዚህ ቦታ ነው እና ይሄ ማስታወሻዬ ነው እና ከብዙ ጊዜ በኋላ ደግሞ ዛሬ በዚህ ቦታ መገኘቴ በጣም ደስ ይለኛል። በረከት አግኝቻለሁ፣ ተባርኬያለሁ። እናንተም ተባረካችኋል፣ ተፈውሰናል። ይህን ቦታ ያክብርልን እግዚአብሔር። በዚህ የምታገለግሉ አስተዳደር ያላችሁ በአገልግሎት ሊቃውንተ ቤተክርስቲያን አገልግሎታችሁን ይባርክላችሁ እግዚአብሔር። ምዕመናንን አሁንም በበረከቱ ይጎብኝልን፣ ያብዛልን፣ ቦታውን ያሳድግልን። ከመልአኩ ከቅዱስ ሚካኤል በረከት ጸጋ ክብር ያሳድርብን። ከእመቤታችን ከድንግል ማርያም ጸጋ ክብር ያድልን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድኅኖ አርሥቲክሙ ቅድመ እግዚአብሔር አምላክነ
ሊቀ ጳጳስነ ከመ ይባርከነ እግዚአብሔር ይባርከነ ይስሐነ ጌታ ሆይ ሕዝብህን አድን ርስትህን ባር። አቤቱ ሕዝብህን አድን ርስትህን ባር። ጌታ ሆይ ሕዝብህን አድን ርስትህን ባር። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋዣት ቤዛም የሆንካት ቅድስት ቤተ ክርስቲያን ጠብቃት። ለመንግሥታትና ለመኳንንት ለንጹሕ ወገንና ለትምህርት አዝማሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙ የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው እንጠብቃችሁ ለዘላለሙ። ኩኑ ፍጡሃነ ወንጹሃነ ይረሴን ይረሴክሙ ድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የሚቀበል ኃጢአትን ይቅር የሚል ጌታ የኔንም የእናንተንም በደል ያስተሰርይልን። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር የሃሉ ምስለ ባርካችሁ ከወዳችሁ ጋር ይሁን። ሰላም እግዚአብሔር ከእናንተ ጋር ይሁን። በሰላም ሁኑ። በሰላም ቤታችሁ ሁኑ።